እናቴ አንቺ ስላለሽኝ ሁሌ ፈጣሪን አመሰግናለሁ። የኔ አባት እወድሃለሁ። አንተ ከጎኔ እስካለክ ምንም አልሰጋም። ደህና አደራችሁ? እግዚአብሔር ይመስገን። እየበረታሽ ነው ልጄ? እየበረታው ነው። ጭንቅ አማላጇ በሰላም ትገላግልሽ። አሜን። ልጄ ፈልጌህ ነበር። እሺ መጣሁ። እሺ ልጄ የቤት ኪራዩን 3 ወር ሙሉ ዝም አልኳችሁ። ታውቃለህ እኔም የምተዳደረው በሱ ነው። ይገባኛል ያላችሁበት ችግር፣ ግን እኔም ቸገረኝ። ልክ ኖት ማዘር። እስካሁንም ስለታገሱን ፈጣሪ ያክብርልን። እስከ ነገ ብቻ። ነገ ከየትም አምጥቼ እሰጥሃለሁ። እሺ ልጄ እንግዲህ እጠብቅሃለሁ። ደህና ዋል። አረ ጓደኛዬ እባክህ የሆነ ነገር ያዝ። እሺ ባይሆን እንኳን ሲንግል ይምጣልህ። አይ ይቅርብኝ አቤል። እምቢ ካልከኝ ምን አደርጋለሁ? እንደ መስቀሉ ፍልም ብለህ ጠፋህ እኮ። አቤላ በጣም ችግር ላይ ነኝ። ባለቤቴ ነፍሰ ጡር ነች። እቤት ውስጥ የሚላስ የሚቀመስ የለም እኮ። ቸገረኝ እያልከኝ ነው? ያ ሁሉ የቤተሰቦች ሀብት የት ሄዶ ነው የሚቸግረው? ከፋሚሊ ጋር የተፈጠረውን ነገር ታውቃለህ አቤላ። በጣም ቸግሮኝ ነው የመጣሁት። የሆነ ብር አበድረኝ። ቢኖረኝ እኮ ምን ችግር ነበር? እኔ ራሱ እኮ ከማልበደር እያልኩኝ ነው የመጣኸው። እሺ አመሰግናለሁ። የቤተሰቦቹ ሀብት እዛ አፉን ከፍተው እየጠበቀ እኔን መቶ ብድር ይጠይቃል? ምን አይነቱ ደፋር ነው! እናት ጥዬሽ ጠፋሁ አይደል? አሁን አይደል እንደ ወጣሁ። እኔ አባት ምንድነው ፊት ደግሞ በጣም ተቋቋል። የተጨነክ ነው አይደል? አልተጨነኩም። አንቺ እኮ በስስት ስለምታይኝ ነው። ምንድነው እናት? ከየት አምጥተሽ ነው? ያመጣሁበት ምን ያደርግልሃል? ዝም ብለህ ተቀበለኝ። እንዴት ነው ዝም ብዬ የምቀበልሽ? ሀብሌን ሸጬው ነው። እናት አታድርጊው። እና እንደዚህ ስትጨነቅ ዝም ብዬ እጄን አጣጥፌ መቀመጥ አለብኝ? እናት እሷ ብል ለእኔ ምን ማለት እንደሆነ ታውቂያለሽ። እኔ ብሩ ኬትም ገብቼ ቢሆን አመጣው ነበር። እኔ አባት እኔ ያለው አይደለ ከሀብሉ በላይ ሲሙ በሌላ ጊዜ ትገዛልኝ ነበር። ሰዎች የት ሄዶ ነው ችግር? አባት ምን ሆነክ ነው? ለምን ተነሳክ? አይ ለሽንት ተነሳውኝና። አባ እየዋሻኝ ነው? እንቅልፍ እንኳን እኮ እየተኛክ አይደለም። አንተ እንደዚህ መሆንክ ምን ያህል እንደሚያስጨንቀኝ ታውቃለክ? የኔ እናት ዝም ብለሽ እኮ ነው። እኔ ምንም አልተጨነቅኩም። ለምንድን ነው እንደ ሩቅ ሰው የምታይኝ? ማንን? አንቺን? ብዙ ነገሮችን ለእኔ ብለህ እየተጎዳ እንዳግዝክ እንኳን አትነግረኝም። እንዳትጨነቂብኝ እኮ ነው። ከዛ የመሰለ ህይወት ውስጥ አውጥቼሽ እዚህ ሁሉ ችግር ውስጥ የከተትኩሽ እኮ እኔ ነኝ። አባት ሁለተኛ እንደዚህ እንዳትል። አንተ ምንም አላጠፋህም። የገባንበትን ችግር ተባብረን እንወጣዋለን። አዎ አብረን እንወጣዋለን። ምንድነው ለ50 ሺህ ብር እንደዚህ መሆን? ይሰጣል በለው። እንደውም አካውንቱን አውላክልኝ፣ እኔ ልክለታለሁ። እሺ የእናቴ ልጅ ምን እያልከኝ ነበር? ቃል ችግር ላይ ነው። አሁን ነው እንዴ ችግር ላይ መሆንን ያወቅከው? ለዛች መናጢ በላይ ቤተሰባችንን ክብር ካዋረድ ጊዜ ጀምሮ ነው ችግር ላይ ወደቅከው። በማን ይወል በዚህ ከቀጠልኩ ልጄ ሚስት የሚሞቱብኛል። እባክህ ስቲቭ ከእግሬ ላይ ተነስ። ከሷ ጋር ያለህን ግንኙነት እስካላቆምክ ድረስ ምንም እድል የለህም። ከቻልክ ደግመህ እንዳታገኘኝ። አቤላ አንድ ልጅ መታ በር ላይ እየጠበቀች ነው። ማነች? እኔ እንጃ። ግቢ ብላት እምቢ አለች። እሺ
አንቺ ነሽ እንዴ? ለምን አልገባሽ? አይ እዚህ ብንኖር ይሻላል ብዬ። እሺ ምንድን ነው? አቤላ አመሰግናለሁ። ለቸገረው መርዳት ለፈጣሪ እንደማበደር ነው። ሌላም ጊዜ ሲቸግርሽ መጥተሽ ጠይቂ። በጣም አመሰግናለሁ። ዛሬ ነው የገደልሽ። ምን ነው አባ? ምን አጠፋው? ለምነሽ ማመጣሽው ብር ነው የምንበላውን ገዝተሽ የመጣሽው? አባት ዝም በይ። የገዛ ጓደኛዬ ሄደሽ የምንበላው ቸገረን አጣው ብለሽ ነው የጠየቅሽው? አዎ ቸገረን ብዬ ጠይቄዋለሁ። እሺ አልቸገረንም እና መፍትሄው መለመን ነው። በጣም ነው ያሳዘንሽ። በቆሜ ነው የቀበርሽኝ። እሺ እንዴ እዛች ጋር ለመድረስ ነው እንዴ 150 ብር የምትለው? መክፈል ካልቻልሽ ራስሽ ተሸክመሽው አትሄጂም እንዴ? ምንድን ነው የምትይው? የእኔ እናት እኔ ልሸከመው እንዴ? አንተ ከሰል ትሸከማለህ እንዴ? አዎ ችግር የለው። ና ማን አንተ? ና እስኪ ያሸክመው። ይሄ ለሚስት ነው። እሺ ይሄ ደግሞ ላመጣህበት። እሺ ፈጣሪ ያክብርልኝ። እሺ ሚስትን በሰላም ይገላግላት። እሺ አሜን። ላንቺን ያመጣሁት ቤ ከመቼ ጀምሮ ነው እኔ ብቻዬን የምበላው? በዚህ ልክ ነው ማለት ነው የጠላኝ? እማ እኔ ነኝ አንቺን የምጠላው? አይኔን እንኳን ሰጣኝ ሳስም የገተልተኛ ነው። እናት ይቅርታ፣ በጣም ተናድጄ ስለነበረ ነው። እንደዛ መሆን አልነበረብኝም። በጣም ይቅርታ። አባ ተቆጣኝ፣ የፈለግከውን በለኝ፣ ግን እባክህ እንዳትሆንብኝ።